አይ ቲንክ ሁላችሁም ይሄ ማይንድሴት እያጨናነቃችሁ ያለ ይመስለኛል። ላይክ የሆነ ነገር አእምሯችሁ ውስጥ እያሰባችሁ አይዲያ ሊሆን ይችላል፣ የሆነ ማድረግ የምትፈልጉት ነገር ሊሆን ይችላል ነው። ሶ ያንን ነገር አስባችሁ ግን ላይክ አፕላይ ሳታደርጉት ማይንዳችሁ ላይ ያንን ነገር እያደረጋችሁ እንደሆነ እያሰባችሁ ብዙ ሰው ላይክ ይህንን እንደ ችግር አያየውም እና ሶ ዛሬ በዚህ ቪዲዮ አክቹሊ ይህንን ነገር ዲስከቨር የማድረግላችሁ ነው የሚሆነው። ስለዚህ ከኔ ጋር አብራችሁን ቆዩ። ሶ ይህንን ነገር ደግሞ ዲስከቨር ካረኩላችሁ በኋላ እንዴት ነው ከዚህ ነገር ላይክ ማውጣት የምንችለው የሚለውን ነገር ስቴፕ ባይ ስቴፕ አሳያችሁ። አክቹሊ ብዙዎቻችሁ ይሄንን ነገር እንደ ችግር ወይም እንደ ላይክ እንደ ሲቹዌሽን እያያችሁት ላይመስላችሁ ይችላል። ቢካዝ ብዙ ሰዎች አክቹሊ ይሄንን ነገር አያወሩትም። I'm not talking about overthinking. This is not overthinking. Like ስለ ኦቨርቲንኪንግ ሳይሆን ላይክ የሆነ ነገር ማድረግ ትፈልጋላችሁ ወይም የሆነ ነገር የሆነ ሰዎች ያንን ነገር ነግራችሁ ሊሆን ይችላል። ኦልራይት የራሳቸውን ስቶሪ ነግራችሁ ሊሆን ይችላል። ሶ እናንተ ያንን ነገር ራሳችሁ እንዳደረጋችሁት ማሰብ ወይም ደግሞ ይሄ ችግር ምንድን ነው? ላይክ በኤግዛምፕል ስናየው ይህንን ችግር ላይክ ምንድን ነው ይሄ ችግር? ለምሳሌ አንድ ሰውዬ ነው ላይክ የሆነ ጆርኒ ያለው የሆነ ኤክስፔክት የሚያደርገው ላይፍ አለ ማለት ነው። ሶ ለዛ ላይፉ ኤክስፔክት ያደረገው ላይፉ ላይክ የሆኑ ፕላኖችን ጻፈ ኦር ላይክ ከሆኑ ቦታዎች ሪሰርች አድርጎ አነበበ። ያንን ፕላኑን ሰፖርት የሚያደርግ ነገር ማለት ነው። ሶ ያ ሰውዬ ነው ያንን ያነበበውን ነገር ወዲያውኑ ወደ ተግባርና ወደ አክሽን የማይቀይረው አይነት ሰው ከሆነና ያንን ነገር ላይክ በየቀኑ ግን ያንን ነገር እያሰበ እንዳደረገ አይነት ሰው እያሰበ ከሆነ ሶ እንደዚህ አይነት ችግር አለበት ሊባል ይችላል ማለት ነው። ሜቢ እንደዚህ አይነት ችግሮች እናንተንም ገጥሟችሁ ሊሆን ይችላል። የሆነን ነገር አስባችሁ ግን ለዛ ነገር አክሽን ሳትወስዱ ስትቀሩና ሶ ሁልጊዜ ግን ያንን ነገር እንዳደረጋችሁ የምታስቡ አይነት ሰው ከሆናችሁ ሶ አክቹሊ ይሄ እንደዚህ አይነት ችግሮች አሉባችሁ ማለት ነው። ስለዚህ አሁን እንግዲህ ከዚህ ነገር እንዴት ነው የምንወጣው? ሶ እንዴት ነው ከዚህ ነገር ልንወጣ የምንችለው ወደሚለው ቶፒክ እንምጣ። ሶ የመጀመሪያው ሶሉሽን ማድረግ የምትፈልጉትን ነገር ኦር ጻፋችሁ ዴሪያችሁ ላይ ዋሬቨር ላይክ ኖት የያዛችሁበት ወይም ፕላን ያደረጋችሁት እንዴት ብሬክ ዳውን ልታደርጉ እንደምትችሉ ስቴፕ ባይ ስቴፕ ጻፋችሁ። ሶ ያንን ነገር ሁልጊዜ አታስቡት ራይት። ያንን ነገር ሁልጊዜ ከምታስቡ ያንን ነገር በየቀኑ አክቹሊ ብዙ ራሱ ፑሽ ባታደርጉት በትንሹ ፑሽ አሉ ራይት። በትንሹ ፑሽ አሉ። ለምሳሌ እንደዚህ ስላችሁ ምንድን ነው ነገሩን ደጋግማችሁት ከምታስቡት ያንን ነገር የሆነች ያህል ፐርሰንት ፑሽ ማድረግ ማለት ነው።